በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በፍቅር አደረሰን አደረሳችሁ። እንደ እግዚአብሔር መልካምና በጎ ፍቃድ የመልአኩ የቅዱስ ገብርኤል በሐምሌ 19 ያደረገውን ድርሳን እናነብላችኋለን። አምላካችን የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጾ ምስጢሩን ያካፍለን ዘንድ የእርሱ መልካምና በጎ ፍቃድ ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምናው አንድ የሚሆን ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ በየዓመቱ ክረምት የሚያዝያ ሰማይን በደመና የሚሸፍን ምድርን በልምላሜ የሚሸፍናት የባህርንም ውሃ በፍኙ የሚለካት የብስን በስንዝሩ የሚለካት ለእርሱ እጅ መንሻ ይገባል። ለእኛም ከእርሱ ድህነት መለመን ይገባል። በሰማይ የሚኖሩ ሰራዊት አለቃ የሚሆን የቅዱስ ገብርኤል ተአምር ይህ ነው። በሐምሌ 19 ቀን የሚነገር የአምላኩ ኃይል በአገልጋዩ ላይ ይሁን ለዘላለሙ አሜን። ሹም እለእስክንድሮስ ጭፍሮቹን እንዲህ ብሎ አዘዛቸው። ይህን የብረት ጋን አምጡልኝ፣ በውስጡም ሰም፣ ጨው፣ ባሩድ፣ ሙጫ፣ የድሮ ማር፣ የእርሳስ ብረት፣ ቅንጭብ፣ ቁልቁል ጨምሩበት። ጭፍሮችም ያዘዛቸውን ፈጽመው መጥተው ያዘዝከንን ሁሉ ጨመርንበት፣ ነዶ ፈልቷልና አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ። ያን ጊዜ ሕፃን ቂርቆስና እናቱን ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ሰላሙን በእስር ቤት አግብተው አስረዋቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜም 1,400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹም አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤም አይድርብሽ አላት። ነገር ግን አናንያና አዛርያ ሚሳኤልም እግዚአብሔርን ከእቶን እሳት እንዳወጣቸው ወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይሻል። እናት ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጭ በማያልፈው በዘላለም እሳት ልትቀጭ ትሻለሽን? እናት ሆይ ይህን አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ አዳናት፣ እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እሱ ያድነናል። እግዚአብሔር በዚህ በብረት ጋን ውስጥ ግዳችንን እንድንፈጽም ፈቅዶም እንደሆነ የኢዮብን ነፃነት ትዕግስት ልናገኝ ይገባል። እሱ ልጆቹንና ሚስቱን ያገኘው ገንዘብ ሁሉ አጥቶ በመጨረሻም ሰውነቱን አጥቶ ነበርና ምንም የቀረበበት አልነበረም። እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለ። እግዚአብሔርም እንደወደደ ሆነ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልን ልንከተል ይገባል። በዚህም ምክር እናቱን ለማጽናናት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ ተመለከተ። እግዚአብሔር ሆይ ይችን ባሪያህን ከሰጠኝ ከርስት የምትለያት ከሆነ ከጻፍከኝ ከሕይወት መጽሐፍ እኔን ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባም። አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን? አቤቱ እንጨቱን ቁረጥና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝዝ አይገባም። እንጨቱም ቅጠሉም ጠብቁ ብለህ አዘዝክ እንጂ። ይህ አይገባም። ያመኑ ሁሉ ይህን ያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን
ከዚህ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር ዲያብሎስ ከባለሥልጣኑ ይልቅ እኔ በረታው ከቅዱሳንም ድል ነሳኋቸው ብሎ እንዳይመካ ይህንን ጸለየ። ከመንጋውም አንድ በግ ቀማው እንዳይደል አቤቱ የኃይል መንፈስ ለእናቴ ስጣት አበርታት። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግሥተ ሰማያት አባት የሆንከኝ ልጄ ሆይ ጌታዬን ሰጠኝ፣ የሚጠብቀንን ገድላችንን ፈጽም፣ ድል እንነሳ አለችው። የብረት ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱሳንም ይህንን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨምሯቸው። በውስጡም አንገትን የሚቆረምም ልብን የሚያጣምም ሆድን የሚሰነጥቅ ስርንም የሚበጥስ መሳሪያ አለበት። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና የብረት ጋኑን እሳት አጠፋው። ከቅዱሳንም አንዱን እንኳን ሳይነካው የብረቱ ጋን ማቃጠሉና መፍላቱ ጸጥ አለ። አሁንም ወንድሞቻችን በጭንቃቸው ጊዜ ከሰማዕታትና ከጻድቃን ወገን እንዳይደለ እወቁ። ገድላቸውን እስኪፈጽም ድረስ እግዚአብሔር ኃጢአታቸውን ይቅር ይላቸው ዘንድ ለኃጥአንም ወደ እግዚአብሔር ይጸልላቸው። እኛንም በየወሩ ባህሉን እያከበርን ይህን መልአክ ቅዱስ ገብርኤልን አማላጅ ወዳጅ እናድርገው። በዚህም በወዲያኛውም ሊደረን ይችላል። በረከቱ አገልጋዩን ይጠብቅ ለዘላለሙ አሜን። ሹም እለእስክንድሮስም 14 የተሳሉና የጋሉ ብረቶች ያውመጡ ዘንድ ዳግመኛም አዘዘ። 7ቱን በአናቱ አካል 7ቱን በእርሱ አካል ውስጥ ይተክሉ ዘንድ ከዚሁም 2ቱን በጆሮቹ 2ቱን በዓይኖቹ 2ቱን በአፍንጫዎች አንዱን በልቡ ይተክሉ ዘንድ ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና እሳቱን አጠፋው። እሳቱንም እንደ በረዶ ቀዘቀዘ። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ ዘንድ ሹም አዘዘ። ዳግመኛም መልአክ መጥቶ ይህን መከራ ከእርሱ አራቀለት። ዳግመኛም በመቃን ውስጥ ጨምረው በገመድ እንዲሰቅሉት አዘዘ። ከዚህም መልአክ አዳነው። ልመናው አገልጋዩ ይጠብቀው ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዩ ከወልደ ተንሣኤ ጋር ይኑር ለዘላለሙ አሜን። ሕዝቡም ይህንን በሰሙ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አመሰገኑ። ከዚህ በኋላ ምሰሶዎች አቁሞ በቤተ ክርስቲያኑም ውስጥ አኖሯቸው። ዳግመኛም ሰይጣን በሽማግሌ መነኩሴ አምሳል ተመስሎ ታየ። ዕድሜውም 100 ዘመን ያህል የደረሰ መስሎ ታየ። መጥቶም ሰራተኞች አናጢዎች አጠገብ ቀርቦ የዚህ የቦታ ኃላፊ ማን ነው ብሎ ጠየቃቸው። እነሱም አዎር ይባላል ኃላፊ አሉት። ተነስቶ ወደ እርሱ ሄደ። በጎዳናውም ሲገስስ አገኘው። ከእሱ ጋር ይሄድ ጀመር። በአንድነትም ሲሄዱ ሳለ ሰይጣን ከምድር ላይ በግንባሩ ወደቀ። ያረጀ ሽማግሌ ነው ይሉት ዘንድ በልቡ አሰበ። ወደ አዎርም በቀረበ ጊዜ እንዲህ አለ፣ ልጄ ሆይ ሽምግልናህን የአፍልኝነቴን ዘመንም ማለፍን ተመልከት። ዓይኖቼም ፈዘዋል፣ ጉልበቴም ደክሟል። የቤተ ክርስቲያኑን ሥራ ከሚሰሩ ከኒህ ሠራተኞች ጋር ቀላቅለኝ አለው። አዎርም ስለ እሱ እጅግ አዘነ። አንተስ ከዚህ ተቀመጥ፣ እኔ እረዳሃለሁ፣ የምትሻውን ሁሉ አላሳጣም አለው። ሽማግሌ መሰለው። ያ ሰይጣን ግን አውርን እንዲህ አለው፣ ልጅ ሆይ በከንቱ ሥራ ፈትቶኜ ልቀመጥ አልችልም፣ አይገባኝም። እኔስ እግዚአብሔር እንዳይፈርድብኝ ሥራ እየሠራው እመገባለሁ። አንተ አሁን መድከሜን ታያለህ። ለእግዚአብሔር መገዛት አንድ ቀን እንኳን አላቋረጥም። በትጋት ደክሜ እየሠራው ድሆችንና ጦም አዳሪዎችን እመግባቸው፣ የተረፋቸውንም እኔ እመገባለሁ። መነኩሴ ለራሱ የበለጠ ዕድል ሊፈልግ አይገባውም። በውጭ ጣፋጭ በውስጡ ግን ክዳትን የተመላ ተርታ ከሆነ ከቃሉ አነጋገር የተነሳ ሕዝቡን አደነቁት። አውረንም የሚለውን መልሶ ጠየቀ። አውረም ሰይጣኑን በቤተ ክርስቲያን ማደጋ ውሃ መላ አለው። ሰይጣንም በማደጋ ውሃ ይመላ ጀመረ። ውሃውንም ተሸክሞ ሲሄድ ከቤተ ክርስቲያኑ በር አጠገብ በደረሰ ጊዜ ማድጋውን ጥሎ ይሰብርና ውሃውን ያፈሰዋል። ራሱም እንዲህ ይላል፣ ከባህሩ ላይ ማድጋውን የሰበርኩት
እንደሆነ ሸክማቸው የቀለለ ወደ ጋዞች ባሩቻውን ይሄዳሉ። የውሃውም ምንጭ ትንሽ ነው፣ ከገዳሙም ብዙ ሩቅ ነው። እነዚህም እንስሳዎች ውሃ ከመሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲራወጡ አረጋቸዋለሁ። እንግዲሁም የውሃው ፍሳሽ ይደርቃል። ከዚህም ቀጥሎ የቤተ ክርስቲያኑ የግንብ ሥራ እንዲቋረጥ አድርጋለሁ። ውሃ ካልተገኘ ይሄ ቦታ በምን ይሰራል አለ። እንዳሰበውም አደረገ። ሠራተኞችና ኩሊዎችም በእርሱ ላይ አንጎራጎሩ፣ ውሃውም እንዳይሞላ ከለከሉት። ስለ ውሃውም ፈንታ ለአናጢዎች ድንጋይ እንዲቀበል አደረጉ። ይገላቸው ዘንድ በሠራተኞች በራሳቸው ላይ ድንጋይ ይጥልባቸው ጀመረ። ዳግመኛም 2 ኃይለኞች ጎልማሶች ሊሸሙት የማይችሉት እጅግ ከባድ የሆነ ታላቅ ድንጋይ አንስቶ ከሠራተኞች በአንዱ ራስ ላይ ጣለና ገደለው። ያም ድንጋይ ሰው ከገደለ በኋላ የተገለበጠ ሲወድ 2 ሌሎች ወንዶች አቆሰለ። ያም ሰይጣን በክፉ ሥራው ሰው እንደ ሞተ ባየ ጊዜ ያን ጊዜ ሽማግሌው ሰው መስሎ የነበረው ሰይጣን አሰምቶ ጮኸ። በዚህ ቦታ ግፍ መስራት፣ መቀማት፣ ነፋስ መግደል አለ። ዛሬስ የቤተ ክርስቲያኑን ሥራ መጥተው በተሻላችሁ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያን ሥራው ቢቀር ይሻላል። ይህንንም እንዲህ እያለ ሲናገር የንጉሥ የጭፍራሹ መጣ። ብዙ ሰራዊትም አስከትሎ ሽማግሌ መስሎ ታየው። ሰይጣንም ፈጥኖ ሄደና በሽሙ ፊት እንዲህ እያለ ሰደ ከንጉሡ በታች ተገዢ አንተ ነህን? ጌታዬ እለምንሃለሁ፣ ዛሬ በዚህ የተደረገውን ግፍና የሰው ነፋስ መግደል ተመራመርና ትገል ዘንድ እለምንሃለሁ። ሠራተኞችና ናጢዎች በአንድ ደካም ሰው ላይ በአንድማ ተነስተው በታላቅ ድንጋይ ገደሉት። ሬሳ በዚህ ወድቋል አለ። እግዚአብሔር ንጉሶችና መኳንንት በምድር ላይ አስነስቷል። በግፍና በመግደል ከሚቀሟችሁ በፍትህና በርትሮችን ይጠብቁ ዘንድ ሹም። ጌታ ሆይ እነግርሃለሁ፣ እኒህ ሰዎች በቤተ ክርስቲያን እንዲሰሩ የምትፈቅድና የምታሰናብታቸው ከሆነ እንጂ ብዙ ሰዎች ያልቃሉ። ያን ጊዜም ሹሙ የሞተውን ሰው ሬሳ ለማየት ከሰይጣን ጋር ሄደ። ሬሳውን ባየ ጊዜ ወደ ንጉሡ ይወስደው ዘንድ ዕውርን ያዘው። የደብሩም ማኅበር ተነስተው ሹሙን ስለ እርሱ ማለዱት፣ ከእሳቸው ዘንድ ጥቂት ይሰነብት ዘንድ አውርም ከእነሱ ዘንድ ሆኖ ብዙ ይተክዝ ዘንድ ወደ እግዚአብሔርም ይለምን ነበረ፣ ከዚህ ከክፉ መከራው ያድነው ዘንድ። በዚህ አይነት ጭንቅ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጠለት። እግዚአብሔርም የመረጠ አውራ ሆይ ደስ ይበልህ አለው። ስለዚህ ሥራ አትዘን፣ ነፍስንም አታብሳጫት። ያንን ሽማግሌ ፈጥነህ ሂድና ያዘው፣ ያን ጊዜ ማን እንደሆነ ታውቀዋለህ አለው። ሊቀ መላእክት ገብርኤልም ሰይጣኑን አስሮ እንዲቀጣው ለአውር ሰጠው። በመቅደስ መካከል እንዲሰቅለውና በመግረፍ በማሰቃየት እንዲቀጣ። ሰይጣንም በቀድሞ ዘመን መጥቼ የነበርኩ እኔ ነኝ እያለ ጮኸ። 3ቱንም ሰዎች ያቆስኳቸው እኔ ነኝ ብሎ አውረን ይለምን ዘንድ ወደ ሹም ጮኸ። ከእስራቱ ይፈታው ዘንድ በታላቅ ውርደትም ይሄድ ዘንድ አውራ ሰይጣን ፈተው። እነዚያን የሙታን ሊቀ መላእክት ቅዱስ ገብርኤል ልመና የእግዚአብሔር ቸርነት ደገፋቸው። ያሹም ግን አውርን በኔቅሎን ገዳም ከመቀመጥ አላራቀውም። የሊቀ መላእክት ቅዱስ ገብርኤልን ቤተ ክርስቲያን ሥራ እስኪፈጽም ከወሩ በ27ኛው ቀን ፍጹም ጌታ ባለው መልአክ አስጌጠው። አውርም አመሰገነ፣ ደስታ በዛለት። በዚያችም ቀን እግዚአብሔርን አመሰገነው። በዚችም ሌሊት በመኝታው ላይ ቀኝ በላዩ ላይ ብርሃን በራለት። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ደስ የሚያሰኝ ፊት በብሩህ መልክ ታየው። ዳግመኛም እግዚአብሔር የሚወደው አውር ሆይ ሰላም ላንተ ይሁን አለው። አሁን እኔ እነግርሃለሁ፣ በድካም ጌጥና መልካም በሆነ በጅምር ሥራ ደስ ይሉኛል። አሁንስ ለአንተ እግዚአብሔር ለምኛ በቃለሁ። የሰው እጅ ያልሰራው የክብር ቤት በሰማይ እሰራልህ ዘንድ። ዳግመኛም ስማ ልንገር፣ በገዳም ያለ ቦታ መልካም ነውና ወደ እሱ የሚመጡት ሰዎች ሁሉ የሚሹትን ያገኛሉ። አንድስ እንኳን አፉ አይመለስም። ድሃም ቢሆን ባለጸጋም ቢሆን ይህ ሁሉ የኔ ፍቃድ ነውና፣ ፍቅር በሌለበት ቦታ ሁሉ የእግዚአብሔር በረከት ከእርሱ ትርቃለች። አውር ሆይ ዳግመኛ እነግርሃለሁ፣ የሚያስጨንቅ ደዌ ያለባት ሰው ሁሉ ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል መፈወስን ሳያገኝ ከዚህ ቦታ ባዶውን አይመለስም። ልመናውም አገልጋዩን ይጠብቅ ለዘላለሙ አሜን።
መቅደስ መስራት የጀመረውን የተራዳው ገብርኤል ሆይ በብረትና በናስ ሰይጣን እያሰርክ ከስጋና ከነፍስ ሁከት ፈጥና ተራዳኝ። ጠላቶቼ እኔ ወዳለሁበት ድንጋይ ቢወረውሩ መሀል ዓይናቸውን እስኪገልጹ ድረስ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።